ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ የምቆየው ክፍሌ አለሙ ነኝ። አሁን ወደ ዝርዝሮቹ አልፈናል። በ2018 የትምህርት ዘመን ሁሉም ተማሪዎች ወደ ትምህርት ገበታቸው እንዲመጡ የተጀመሩ እንቅስቃሴዎች ተጠናክረው መቀጠል እንዳለባቸው የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አሳሰቡ። በዞኑ ባለፉት ጊዜያት የትምህርት ጥራትን ለማስጠበቅ የተጀመሩ ተግባራት ቀጣይነት እንዲኖራቸው እየተሰራ መሆኑንም አስተዳዳሪው ገልጸዋል። ዋና አስተዳዳሪው አክለውም የ2018 የትምህርት ዘመን የተማሪዎች ምዝገባን በተመለከተ ባስተላለፉት መልእክት ብቁ ተወዳዳሪና ሀገርን የሚጠቅም ትውልድ እንዲፈጠር የተለያዩ ተግባራት ሲከናወኑ መቆየታቸውን ተናግረዋል። ባልደረባችን በላቸው በላይ የዋና አስተዳዳሪው መልእክት እንደሚከተለው አጠናቅሮታል። አሁን ያለንበት ወቅት የ2018 ዓ.ም ትምህርት ለመጀመር የተለያዩ ቅድመ ዝግጅቶች የተደረጉ ባሉበት ሁኔታ ላይ ነው የምንገኘው። ለአንድ ሀገር እድገት፣ ለአንድ ማህበረሰብ እድገት፣ አጠቃላይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ኑሮውን ለመለወጥ የተማሪ ሰው ኃይል እጅግ በጣም አስፈላጊ ነው። በተለይ አሁን ባለንበት ደረጃ የትምህርት ጥራትን ማስጠበቅ የሚያስፈልግበት ወቅት ላይ ነው የምንገኘው። ቀጣይ ትውልድ አካባቢውን ተወዳዳሪ ለማድረግ ሀገሩን ተወዳዳሪ ለማድረግ ያለውን አጠቃላይ ኑሮ በሚያሻሽል ሁኔታ ወቅቱ ከሚጠይቀው ቴክኖሎጂ ጋር ለመሄድ በተገቢው መማር የሚችልበት ሁኔታ እንዲኖር ማድረግ አስፈላጊ ነው የሚሆነው። በዚህ መሰረት እንግዲህ መንግስት የተለያዩ ድጋፎችን እያደረገ ያለበት ሁኔታ ነው ያለው። የትምህርቱን ፖሊሲ መቀየር፣ የተለያዩ ግብዓቶችን የማሟላት ስራዎችን እየሰራ የትምህርት ጥራት ለማስጠበቅ የሚያደርገው እርምጃ አለ። በሌላ በኩል ደግሞ ይህ በጎደለበት ቦታ ላይ የማህበረሰቡ ትምህርት ለትውልድ በሚለው ንቅናቄ ገንዘቡን፣ ጉልበቱን፣ እውቀቱን ድጋፍ እያደረገ ያለበት ሁኔታ ነው ያለው። እንደ ዞናችን ነባራዊ ሁኔታ ባለፉት ዓመታት ከ120 ሚሊዮን ብር በላይ በአመት አሰባስበን የትምህርት ደረጃ ለማሻሻል የትምህርት ግብዓቶችን ለማሟላት ድጋፎችን እያደረግን ያለንበት ሁኔታ ላይ እንገኛለን። ስለዚህ ይሄንን አሁን ቅድመ ዝግጅት አጠናክረን መሄድ የሚችልበት ሁኔታ መኖር መቻል አለበት። ትምህርት ቤቶች ለመማር ማስተማር ምቹ መሆን የሚችሉበት ሁኔታ እንዲኖር የተለመደው የህብረተሰብ ድጋፍ ተጠናክሮ መቀጠል የሚችልበት ሁኔታ መኖር መቻል አለበት። እንግዲህ የህብረተሰቡም የመንግስትም ድጋፍ እያስፈለገ ያለው ተማሪዎች መማር እንዲችሉ ነው። ስለዚህ እድሜያቸው ለትምህርት የደረሱ ህጻናት አጠቃላይ በተለያየ ምክንያት ከትምህርት ገበታ የተለዩ በሙሉ በዚህ በ2018 ዓ.ም ወደ ትምህርት ገበታ ሊገቡ የሚችሉበት ሁኔታ እንዲኖር አድርገን ነው እየሰራን ያለ ነው። በዚህ መሰረት ከቅድመ አንደኛ ጀምሮ እስከ 12ኛ ክፍል ቢያንስ ከ351 ሺህ በላይ ተማሪዎች ይመዘገባሉ ተብሎ እና ወደ ትምህርት ይገባሉ ተብሎ ይታመናል። ስለዚህ የአካባቢው ማህበረሰብ ልጆቹን በወቅቱ ወደ ትምህርት ቤት በመላክ አስፈላጊውን ትብብር ማድረግ አለበት። በየደረጃው ያሉ የአመራር አካላት ተገቢውን ትኩረት አድርገው ተማሪዎች ወደ ትምህርት ገበታ ሊገቡ የሚችሉበት ሁኔታና ለትምህርት የሚያስፈልጉ ድጋፎች የሚደረጉበት ሁኔታ እንዲኖር ማድረግ ያስፈልጋል። መምህራንና የትምህርት ባለሙያዎችም እንደዚሁ ተገቢውን ድጋፍ ክትትል በማድረግ የትምህርቱ ስራ የተሳካ እንዲሆን ከወዲሁ ከምዝገባ ጀምሮ በወቅቱ ትምህርት ቤት በመገኘት ትምህርት ቤቶችን በመክፈት ስራ የሚጀምርበት ሁኔታ እንዲኖር አስፈላጊውን አገልግሎት የሚያደርጉበት ሁኔታ እንዲኖር በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። እንግዲህ በዚህ አመት ያልተማረ ሰው ወይም ትምህርት ቤት ያልገባ ተማሪ መኖር የለበትም የሚል አቋም ነው ያለን። ይህ ምዝገባ ደግሞ የተራዘመ እንዳይሆን በ5 ቀን ውስጥ መጨረስ የሚችልበት ሁኔታ መኖር መቻል አለበት። ለዚህ ከላይ ጀምሮ ሁላችንም በጋራ የድርሻችንን ተረባርበን መወጣት የሚችልበት ሁኔታ እንዲኖር ማድረግ መቻል አለብን። ይህን ምዝገባ አጠናቀን በጊዜ ትምህርት መጀመር የሚችልበት ሁኔታ እንዲኖር የማድረግ ቅድመ ዝግጅት ነው እየተደረገ ያለውና ከ19 ጀምሮ ምዝገባ ይጀምራል። ይሄን ምዝገባ ለማጠናቀቅ ደግሞ የተለያዩ አመራር አካላት፣ የትምህርት ባለሙያዎች በየትምህርት ቤቱ የወረዱ ምልከታ እያደረጉ ድጋፍ እያደረጉ ያሉበት ሁኔታ ነው ያለውና ሁላችንም ተረባርበን የዞናችን የትምህርት እንቅስቃሴ የተሳካ እንዲሆን የተሻለ መማር ማስተማር ስራ በ2018 ዓ.ም እንዲኖር የተሻለ ውጤት ማስመዝገብ የሚችልበት ሁኔታ እንዲኖር ሁሉንም ዜጎች ወደ ትምህርት ገበታ ለማስገባት በምናደርገው ጥረት አስፈላጊውን ድጋፍ እንድታደርጉ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ። በተያያዘ ዜና በትምህርት ሴክተር የተጀመሩ ተግባራትን የማጠናከር ስራ በልዩ ትኩረት መሰራት እንደሚገባው የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አሳሰበ። የጽህፈት ቤቱ ኃላፊ አቶ አጥናፉ ኃይሌ የ2018 የትምህርት ዘመን የቅድመ ዝግጅት ስራዎች ያሉበትን ደረጃ አስመልክተው ባስተላለፉት መልእክት መንግስት የትምህርት ስብራትን ለመጠገን የወሰዳቸው እርምጃዎች ውጤት እያስመዘገቡ መሆናቸውን ተናግረዋል። ምህረት ማሞ ተጨማሪ አላት።
በትምህርት ለትውልድ ንቅናቄ የተሰሩ ሰፊ ስራዎችን በመጥቀስ የመምህራን የአቅም ግንባታ ስልጠና፣ የትምህርት ቤቶች ለመማር ማስተማር ምቹ ማድረግና የትምህርት ግብዓት አቅርቦትን ማሳደግ ከተከናወኑ ተግባራት መካከል ለአብነት የሚጠቀሱ ናቸው ብለውም እነዚህ ስራዎችም ተጠናክሮ መቀጠል እንዳለባቸው የከፋ ዞን የመንግስት ዋና ተጠሪና የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ ተናግረዋል። ባለፉት ጊዜያት ትምህርት ላይ በርካታ ስራ ሲሰራ ቆይቷል። በመሀል የነበረውን የትምህርት ስብራት ለመጠገን ትምህርት ለትውልድ የሚል ፕሮጀክት በማዘጋጀት ትምህርት ቤቶችን በማደስ የተማሪዎችን አቅም በመገንባት የመምህራንን አቅም በመገንባት ህብረተሰቡን በማነቃቃት የትምህርት ስራ ላይ ሁሉም ባለድርሻ አካላት ተሳትፏቸውን እንዲያሳድጉ በማድረግ በርካታ ስራዎችን ሰርተናል። በዚህም በጣም ውጤት እያየን ከ2014 ጀምሮ በሰራነው ስራ በርካታ ውጤቶች ተመዝግበዋል ማለት ይቻላል። እነዚህን በምናይበት ጊዜ በየአመቱ ህዝቡ በገንዘብ በጉልበት በርካታ ድጋፎችን እየሰጠ ትምህርት ቤቶችን የመጠገን ስራ፣ የማደስ ስራ፣ ለመማር ማስተማር አካባቢዎችን ምቹ የማድረግ ስራ ሲሰራ ቆይተዋል። መጽሐፍ ግዢ ላይም በቀጥታ በተዘዋዋሪም በመሳተፍ ለተማሪዎቻችን መጽሐፍ እንዲደርስ የማድረግ ስራ ሲሰራ ቆይተዋል። በዚህም ያየናቸው ነገሮች በጣም በርካታ ውጤታማ ስራዎችን አይተናል። ይህ ስራ ቀጣይም ተጠናክሮ የሚቀጥል ስራ ነው። በተወሰነ ጊዜ ተሰርቶ የሚቆም ሳይሆን ተጠናክሮ የሚቀጥል ስራ ነው። ምክንያቱም ትውልድን የመቅረጽ ስራ ነው። ትውልድን የማነጽ ስራ ነው። የነገ ትውልድ የማዘጋጀት ስራ ስለሆነ በዚህ ላይ ሁሉም ባለድርሻ አካላት የጀመሩትን ስራ አጠናክረው ይቀጥላሉ የሚል እምነት ነው ያለን። የትምህርት ልማት ስራ የባለ ብዙ ወገኖች ርብርብ የሚጠይቅ ሲሆን በዞኑ በአንዳንድ መዋቅሮች ባለሀብቶችና ህብረተሰቡ እያደረገ ያለው ድጋፍ አበረታች መሆኑን የመንግስት ዋና ተጠሪው አክለው ተናግረዋል። አንዳንድ ባለሀብቶች ያላቸውን ሀብት ለትምህርት ስራ እያዋሉ ነው። አንዳንድ መዋቅሮቻችን ላይ ትምህርት ቤት በመገንባት የተለያዩ ስራዎችን በመስራት ሀብታቸውን እያፈሰሱ ያለው ባለሀብቶች አሉ። ትልቅ ምስጋና አለ ለነሱ። በአጠቃላይ የትምህርት ስራውን የሚደግፉ አካላትን በአምባሳደርነት ይሁን በሌሎች ዘርፎች እየሰሩ ያሉትን አካላት ከልብ ለማመስገን እወዳለሁ። መንግስት በዚህ ዘርፍ የጀመረውን ስራ ለማጠናከር ቁርጠኛ መሆኑንም ጠቁመዋል። እንግዲህ ትምህርት ላይ መንግስት በጣም ቁርጠኛ አቋም ወስዶ ነው እየሰራ ያለው። ለአብነት የቅድመ መደበኛ ትምህርት ቤት ሞዴል ትምህርት ቤቶችን ለመገንባት በሁሉም መዋቅሮቻችን የተጀመሩ እንቅስቃሴዎች በጣም አበረታች ናቸው። በዞን ደረጃም ብዙ ሀብት በመመደብ ይሁን የአመራር ስምሪት በመስጠት ብዙ ስራ እየተሰራ ነው ያለውና ይህንን ቀጣይ በሚመጣውም በ2018 አጠናክረን የሚቀጥል ይሆናል። የቅድመ መደበኛ ትምህርት ማስፋፋትም ሌላው መንግስት ትኩረት የሰጠበት ዘርፍ መሆኑንም አክለዋል። ሰኞ ሐምሌ 19 2017 ዓ.ም ጀምሮ ሁሉም ትምህርት ቤቶች ክፍት መሆን እንዳለባቸው የዞኑ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ አሳስበዋል። በ2018 351 ሺህ በላይ ተማሪዎችን ወደ ትምህርት ቤት ለማምጣት ግብ ጥለን እንቅስቃሴ ጀምረናል። እነዚህን ተማሪዎች ደግሞ ትኩረት ሰጥተን መስራት ከቻልን ወደ ትምህርት ቤት ማምጣት እንደምንችል የሚያሳዩ ነገሮች አሉ። ስለዚህ የተማሪዎችን ምዝገባ በሚመለከት ከፊት ለፊታችን ከቀን 19 ጀምሮ ለተከታታይ 5 ቀን ተማሪዎችን በንቅናቄ ለማስመዝገብ ፕሮግራም ይዘናል። የንቅናቄው ጊዜ ሳይደርስ አስቀድሞ የጀመሩ መዋቅሮች አሉ። በጣም እናመሰግናለን። ከተማ አስተዳደሮችም ወረዳዎችም ከዛሬ ጀምሮ ምዝገባ መጀመራቸውን እያሳዩ ይገኛሉ። ስለዚህ በሚቀጥለው ተከታታይ 5 ቀናት ሁሉም ተማሪዎች በነቂስ ወጥቶ ትምህርት ቤት ላይ ምዝገባ ያካሂዳሉ። ቤተሰብም በዚህ ልክ የሚከታተል መሆኑን ከወዲሁ ለማሳሰብ ይወዳለሁ። በ2018 የትምህርት ዘመን ከ351 ሺህ በላይ ተማሪዎችን ለመመዝገብ ታቅዶ የቅድመ ዝግጅት ስራዎች መከናወናቸውን የከፋ ዞን ትምህርት መምሪያ አስታወቀም። የመምሪያው ኃላፊ አቶ ሙሉጌታ መሸሻ የ2018 የትምህርት ዘመን የተማሪዎችን ምዝገባ አስመልክቶ ከከፋ ቴሌቪዥን ጋር ባደረጉት ቆይታ የትምህርት ስራ ውጤታማ እንዲሆን የተሰሩ ተግባራትን አብራርተዋል። ምህረት ማሞ ተጨማሪ አላት። በዚሁ መድረክ የተገኙት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በብልጽግና ፓርቲ መሪነት ባለፉት የለውጥ ዓመታት
በኢኮኖሚ በፖለቲካና ማህበራዊ ዘርፎች የተገኙ ትላልቅ ሀገራዊ ድሎችን በውስጥም ይሁን በውጭ ጠላቶች ሴራ ሳይደናቀፉ ማስቀጠል ይገባል ብለዋል። መድረኩ የህዝብ ጥያቄዎችን በዘላቂነት ለመፍታትና እንደ ትኩረት መስክ የተያዙ አጀንዳዎች በውጤታማነት በሚፈጸሙበት አቅጣጫዎች ላይ ከዞን እስከ ታችኛው መዋቅር ያሉ አመራሮችና አባላት መካከል የጋራ አረዳድና መግባባት እንዲፈጠር ማስቻል ዓላማው መሆኑን አቶ እንዳሻው ተናግረዋል። ባለፉት የለውጥ ዓመታት በብልጽግና ፓርቲ መሪነትና በህዝብ ተሳትፎ በተገኙ ድሎችና በቀጣይ ትኩረት በሚያሻቸው ጉዳዮች ላይ የጋራ አረዳድና መግባባት በመፍጠር ለቀጣይ ተልዕኮ የሚያዘጋጅ መሆኑንም ዋና አስተዳዳሪው ገልጸዋል። በአመራሩ መካከል የውስጥ አንድነትና የተግባር መቀራረብ መፍጠር የመቻቻልና የብልጽግና ተምሳሌት በማድረግ የተቀመጡ እቅዶችን ማሳካት ከመድረኩ የሚጠበቁ ግቦች መሆናቸውንም አብራርተዋል። በብልጽግና ፓርቲ በጊዜ ተገድበው የተቀመጡ ራዕዮች ማለትም በ2018 ከተስፋ ወደሚጨበጥ ብርሃን፣ በ2023 የአፍሪካ የብልጽግና ተምሳሌትና በ2040 የዓለም የብልጽግና አርአያ የመሆን ዓላማን ለማሳካት አመራሩ በቁርጠኝነት መትጋት እንዳለበትም ተገልጿል። በመድረኩ ለስልጠናው የሚሆነውን መነሻ ሰነድ የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑት አቶ አጥናፉ ኃይሌ አቅርበዋል። ለተከታታይ 3 ቀናት በሚካሄደው የስልጠና መድረክ የዞኑ ጠቅላላ አመራሮችን ጨምሮ የወረዳና የከተማ አስተዳደር አስተባባሪ አካላት በመሳተፍ ላይ መሆናቸውን የዘገበው የከፋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። የከፋ ዞን ከፍተኛ አመራሮች ስልጠና ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ መካሄድ ጀመረ። ውይይቱ ከዞን እስከ ታችኛው መዋቅር ያሉ አመራሮችና አባላት መካከል የጋራ አረዳድና መግባባት በመፍጠር የህዝብ ጥያቄዎችን በዘላቂነት መፍታትና እንደ ትኩረት መስክ የተያዙ አጀንዳዎች በውጤታማነት መፈጸም ማስቻል ዓላማው መሆኑን የዞኑ ዋና አስተዳዳሪ ተናግረዋል። ተጨማሪውን ተከታትለን እንመለስ። በዞኑ በ2017 ዓመተ ምህረት የትምህርት ዘመን ከተከናወኑ ውጤታማ ተግባራት መካከል የትምህርት ቁሳቁስ አቅርቦትና ለትምህርት ቤቶች አምባሳደሮችን በመመደብ ለአብነት የሚጠቀስ እንደሆነ የከፋ ዞን የትምህርት መምሪያ ኃላፊ አቶ ሙሉጌታ መሸሻ ጠቁመዋል። በርካታ ስራዎቻችን ላይ ስኬቶችን አይተናል። ከተማሪዎች የትምህርት ምዘና አንጻር የተስተዋሉ ችግሮችን ለመቅረፍ በተለየ ሁኔታ የተማሪዎችን ውጤት ለማሻሻል በየደረጃው በርብርብ የተሰሩ ስራዎች አሉ። በዞናችን የትምህርት አምባሳደሮችን መስርተን ስምሪት ተሰጥቶ በክቡር ዋና አስተዳዳሪያችን በየደረጃው በርካታ ድጋፎችን አድርገዋል። የመማር ማስተማሩን ስራ ለማጠናከር የራሳቸውን እገዛ አበርክተዋል። የትምህርት ቁሳቁስ ድጋፍ አድርገዋል። መምህራን ትልቅ ሚና ነበራቸው። የመማር ማስተማር ስራው ላይ በቁርጠኝነት ጊዜያቸውን መስዋዕት አድርገው መደበኛ ባልሆነ አግባብ የተማሪዎችን ሲደግፉ ሲያስተምሩ እንደከረሙ ይታወቃል። ይህን በማድረግ በዞኑ አንድ አዳሪ ትምህርት ቤት ተከፍቶ ተማሪዎች ሲማሩ መቆየታቸውን ያወሱት ኃላፊው የተማሪዎች ምገባን በትምህርት ተሳትፎ ላይ አዎንታዊ አስተዋጽኦ ማበርከቱንም ተናግረዋል። ትምህርትን ከመሰረቱ ማሻሻል ያስፈልጋል የሚል መነሻ ይዘን በርካታ ስራዎችን ሰርተናል። ከዚህ ውስጥ አንዱ የቅድመ አንደኛ ተማሪዎችን የመማር ሁኔታ ማሻሻል ነው። በዚህ ረገድ በዞናችን ባሉ መዋቅሮች ከ110 ትምህርት ቤቶች በላይ ከ5900 በላይ የሆኑ ተማሪዎችን የምገባ መርሃ ግብር አስጀምረው ሀብት ሰብስበው ቁሳቁስ አዘጋጅተው ምግብ አዘጋጅተው ተማሪዎችን የመመገብ ስራ ተሰርቷል። በዚህም ተማሪዎች በተሻለ ሁኔታ በትምህርት ገበታቸው ላይ እንዲቆዩ የተደረገበት አግባብ ነው የነበረው። በእነዚህ ትምህርት ቤቶች የተማሪዎች ውጤት ከፍተኛ የሆነ ለውጥ ያሳየበት፣ ተማሪዎች ለመማር ያላቸው ፍላጎት እጅግ በጣም የጨመረ እንደሆነ የምገባ መርሃ ግብሮ በተካሄደባቸው ትምህርት ቤቶች ላይ ተዘዋውረን ለማየት ችለናል። በተያዘው የትምህርት ዘመን ለትምህርት ዘርፍ ልዩ ትኩረት ይደረጋል ያሉት አቶ ሙሉጌታም ውጤቱ ቀጣይ ያማረ እንዲሆን ሁሉም ባለድርሻ አካላት ከወዲሁ ሚናቸውን ሊወጡ እንደሚገባም ጠይቀዋል። ከቅድመ አንደኛ ደረጃ ትምህርት ጀምሮ እስከ ሁለተኛ ደረጃ ትምህርት ቤት 351458 ተማሪዎች ይመዘገባሉ ተብሎ ይጠበቃሉም ብለውም የመማር ማስተማሩ ስራ መስከረም 5 2018 ዓመተ ምህረት በይፋ እንደሚጀመርም አስታውቀዋል። ይህን ተከትለን በ2018 በዞናችን በርካታ ተማሪዎችን የትምህርት እድል ያላገኙ የትምህርቱ ተጠቃሚ ያልሆኑ የእኛን ማህበረሰብ ክፍል እድሜው ለትምህርት የደረሰውን ሙሉ በሙሉ ወደ ትምህርት ገበታ ማምጣት ያስፈልጋል የሚል እቅድ ይዘናል። ከዚህ አንጻር በቅድመ አንደኛ ደረጃ ከ64000 በላይ ህጻናትን እድሜያቸው 5 ዓመትና 6 ዓመት በመደበኛው ጣቢያና
በማስፋፊያ ጣቢያዎች ላይ መማር የሚችሉበት እድል እንዲፈጠር እቅድ ይዘን አውርደናል። የኛ ማህበረሰብ ተቀብሎ ንቅናቄ እያደረገ ይገኛል። ሌላው በአንደኛ ደረጃ ላይ ከ250 ሺህ በላይ የአንደኛ ደረጃ ተማሪዎችን ማሳተፍ አለብን፣ ሁሉም ወደ የትምህርት ቤት መምጣት አለባቸው የሚል እቅድ ይዘናል። በሁለተኛ ደረጃ ላይ ከ35 ሺህ በላይ ተማሪዎች የሁለተኛ ደረጃ ትምህርታቸውን መከታተል መቻል አለባቸው ብለን እቅድ ይዘናል። እነዚህ ተማሪዎች በተለያየ አግባብ ትምህርት ቤት ያልገቡ፣ ምቹ ሁኔታ ያልተፈጠረላቸው፣ ያቋረጡ፣ መሰረታዊ የሆነ የክፍል ደረጃ ትምህርታቸውን እውቀታቸውን መያዝ ያልቻሉና እዛው ክፍል የደገሙ ተማሪዎች ናቸው በተለያየ ጊዜ። ስለዚህ ምንም አይነት ዓመተ ምህረት ሳይገድብ በአካባቢው ያሉ ተማሪዎችን ሙሉ በሙሉ ቀስቅሶ ወደ ትምህርት ተቋማት ማምጣት ያስፈልጋል የሚል መግባባት ላይ ደርሰናል። በአጠቃላይ በዞናችን በ2018 351458 ተማሪዎችን ተቀብለን ለማስተማር ዝግጅት እያደረግን እንገኛለን። የአርሶ አደሩን ምርትና ምርታማነት ለማሳደግ የተሻሻሉ ዝርያዎችን ከአዳዲስ አሰራሮች ጋር ለማላመድ በሚደረገው ጥረት የድርሻውን እየተወጣ መሆኑን የቦንጋ ግብርና ምርምር ማዕከል አስታወቀም። ማዕከሉ በሺሾንዴ ወረዳ ዳሄራ ቀበሌ ቡኖሺ የተባለውን ምርታማነቱ የተረጋገጠ 18000 የቡና ችግኞችን ለ28 አርሶ አደሮች አሰራጭቷል። በድጋፍ ከተሰጠው የቡኖሺ የቡና ችግኝ መካከል የዳሄራ ቀበሌ ሞዴል አርሶ አደር በሆኑት በአቶ ወልደየስ ወልደ ማርያም ማሳ ላይ የተከላ መርሃ ግብር ተከናውኗል። ዘገባው የታምራት ኃይሌ ነው። ብሩክታይት ብርሃኑ ታቀርበዋለች። የደቡብ ምዕራብ ህዝቦች ክልል ግብርና ምርምር ኢንስቲትዩት ዳይሬክተርን በመወከል በመርሃ ግብሩ ላይ የተገኙት የኢንስቲትዩቱ የዘር ብዜት ዳይሬክተር አቶ ታምራት ገብሬ የምርምር ማዕከሉ የግብርና ምርታማነትን የሚያሳድጉና ችግርን የሚፈቱ ስራዎችን እየሰራ እንደሚገኝ አስረድተዋል። ኢንስቲትዩቱ በዞኑ ሺሾንዴ ወረዳ የተለያዩ ተግባራትን እያከናወነ እንደሚገኝ ጠቁሞ በሺሾንዴ ወረዳ የቡና መንደርን ለመፍጠር በታቀደው መሰረት በምርምር የተገኙ ችግኞችን ለአርሶ አደሮች ማሰራጨት መቻሉን ገልጸዋል። የተተከሉ የቡና ችግኞች ምርት እስከሚሰጡ ድረስ በተቋሙ በኩል ክትትል እንደሚደረግም ተጠቁሟል። እንደ ክልላችን የግብርና ምርምር ኢንስቲትዩት ሲቋቋም የግብርና ማነቆችን እየለየ ለነኛ ችግሮች መፍትሄ እያበጀ ለነኛ የሚሆኑ የተለያዩ መፍትሄዎችን እየፈጠረ ለግብርና ምርትና ምርታማነት የበኩሉን አስተዋጽኦ ለማበርከት የተቋቋመ ተቋም ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ምርምር ኢንስቲትዩት የቦንጋ ግብርና ምርምር ማዕከል ዳይሬክተር አቶ ዘላለም አባተ ማዕከሉ የአርሶ አደሮችን ተጠቃሚነት ለማረጋገጥ በምርምር የተደገፉ የቡና ችግኞችን እያሰራጨ መሆኑን አስታውቋል። ወረዳው ለዚህ የሰጠው ቦታ በእውነት እኛ እንደ ምርምር ማዕከል ብዙ ቦታዎች እንሰራለን። ቅድም ያልኩበት 4 ዞኖች ላይ እንሰራለንና ከዛ አልፎ ደግሞ ወረዳዎች ውስጥ እንሰራለን። ይሄ ደግሞ ምንድነው ትልቅ እንደ ሀገር ደረጃ የተመዘገበው ይህ ትልቅ ድል የወረዳው አስተዳዳሪ ዋና ቁርጠኝነት አመራር መሪነት ታች ያለ ባለሙያዎች ደግሞ የሚነገረው በመሰዳቸው ትልቅ ውጤት አስመዝግበናልና የወረዳው ዋና አስተዳዳሪ አቶ ደምሴ ገብረ ማርያም በበኩላቸው አካባቢው የቡና መገኛ ከመሆኑ ጋር ተያይዞ ይህንን ለማስፋት እንዲቻል ከወረዳው ስነ ምህዳር ጋር ተስማሚነት ያለው ወሺ የተባለው የቡና ችግኝ ድጋፍ በመደረጉ የተሰማቸውን ደስታ በመግለጽ ማዕከሉን አመስግነዋል። የዚህ እድል ተጠቃሚ መሆን በጣም ቀላል አይደለም። ምክንያቱም ቡናን እየሰራን ያለነው ከታሪክ አንጻር አለ፣ ከኢኮኖሚ አንጻር አለ። እንደ ከፋ ከታሪክ አንጻር ይሄን ቡና ከቦንጋ ምርምር ጣቢያ ተዘጋጅቶ ከመደብ ዝግጅት አንስቶ እስካሁን የደረሰበት እድሜ ላይ ሲያመጡ እንዲሁ ዝም ብሎ ቀላል አይደለም። የሰው አእምሮ ሀብቱ እንክብካቤው የወጣ ወጪ ስናይ ቀጣይ እዚህ ጋር አመተን ይሄን ስናደርግ ይሄ ቡና አንደኛ ቀጣይ የዘር ዝግጅት ሆኖ በወረዳችንም በሁሉም አካባቢዎች አየር ንብረቱ አልቲቲዩዱ ወይንም ከፍታው በሚፈቅደው መሰረት ይሄ ቡና ለሌሎችም ዘር ሆኖ እንዲዳረስ ለሌሎችም ለመሸጥ እንድንችል አርሶ አደሩ ከዚህ ገቢ እንዲያገኝ ተደርጎ ነው። በግብርናው ማዕከሉ የቡና ተመራማሪ አቶ ተስፋዬ በላይ በበኩላቸው የቡና ዝርያው በአርሶ አደር ማሳ በሄክታር 15 ኩንታልን በምርምር ጣቢያ 23 ኩንታል ምርት መስጠት የሚችል መሆኑን አስረድተዋል። የወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ አዱኛ አለሙ አርሶ አደሮቹ ይህንን እድል በመጠቀም ምርታማነትን ለማሳደግ እንዲሰሩ አስገንዝበዋል። በማሳቸው የተከላ መርሃ ግብር የተካሄደው ሞዴል አርሶ አደር አቶ ወልደየስ ወልደ ማርያም ይህንን እድል በማግኘታቸው የተሰማቸውን ደስታ በመግለጽ ለውጤታማነቱ ተግተው እንደሚሰሩ ተናግረዋል።
በመርሃ ግብሩ ላይ የአካባቢው አርሶ አደሮችን ጨምሮ የተለያዩ ባለድርሻ አካላት ተሳታፊ ሆነዋል። በጎነት ለጤንነት በሚል መሪ ቃል በቦንጋ ገብረ ጻዲቅ ሻው አጠቃላይ ሆስፒታል እየተሰጠ ባለው የክረምት በጎ ፈቃድ አገልግሎት የተለያዩ የማህበረሰብ ክፍሎች ተጠቃሚ መሆን መቻላቸውን ገለጹ። የዞኑ ጤና መምሪያ በሆስፒታሉ እየተሰጠ ያለውን የ2017 ዓ.ም የክረምት በጎ ፈቃድ አገልግሎት እየተከታተልኩ ነው ብለዋል። ብሩክታይት ብርሃኑ ተጨማሪ አላት። በጎነት ለጤንነት በሚል መሪ ቃል የክረምት በጎ ፈቃድ አገልግሎት በካፋ ዞን ገብረ ጻዲቅ ሻው አጠቃላይ ሆስፒታል እየተሰጠ ይገኛል። ያነጋገርናቸው አካላት እንደገለጹት የክረምት በጎ ፈቃድ አስፈላጊነት ላይ ተከታዩን ብለዋል። ክረምት በጎ ፈቃድ አድራጎት አገልግሎት ለማህበረሰቡ ብዙ ጠቀሜታ አለው። ከዛ ውስጥም አንዱ ማህበረሰቡ የግል ክሊኒኮች ላይም ሆነ ሌሎች ሕክምናዎች ላይ ሂዶ በብዙ ብር ከፍሎ አገልግሎቱን ለማግኘት የሚያደርጉ ነገሮችን እዚህ እኛ በነፃ የምናደርግባቸው ምርመራዎች የምናካሂድበት ነው። ከዛ ውስጥም አንዱ የግፊት ታማሚዎች፣ የስኳር ታማሚዎች የስኳር ክትትላቸውን የግፊት ክትትላቸውን በነፃ የሚያገኙበት አገልግሎት እንደሆነ ነው። በበጎ ፈቃድ አገልግሎቱ የምንሰጣቸው አገልግሎቶች የኤችአይቪ ምርመራ፣ ከዛም በመቀጠል የወባ ምርመራ እንዲሁም ደግሞ የማህፀን ጫፍ በር ካንሰር ምርመራ እንዲሁም ተላላፊ ያልሆኑ በሽታዎች እንደ ስኳር፣ ግፊት ምርመራ፣ የአይን ምርመራ እንዲሁም ደግሞ የህፃናት ስነ ምግብ ማማከር አገልግሎት እንሰጣለን። በሴክተሩ በክረምት ወቅት በበጎ ፈቃድ የሚሰሩ ተግባራትን በመዘርዘር ሁሉም ጤና ባለሙያዎችና በጎ ፈቃደኞች ለእቅዱ መሳካት የበኩላቸውን ሚና መወጣት እንዳለባቸው አሳስበዋል። በጎ አድራጎቱን አገልግሎቱን ስንጀምር ያው ወደ 8 የሚጠጉ ህመሞች ላይ ነው ትኩረት ያደረግነው። አንደኛውም እሱም የግፊት ህመም ታማሚዎችን፣ የስኳር በሽታ ታማሚዎችን፣ የኤችአይቪ ነፃ ምርመራ፣ የስኳር ደም ግፊት፣ ኤችአይቪ እንዲሁም የእናቶችና የሴቶች የማህፀን በር ጫፍ ካንሰር ምርመራ ነው የምናደርገው። እነዚህ ምርመራዎች የመረጥንባቸው ምክንያት አሁን ላይ ሰዎች ማህበረሰቦቻችን ግንዛቤ ከማጠር የተነሳ እነዚህ በሽታዎች እየተሰራጩና እየበዙ የመጡበት ነገር አለ። እንደውም በዚሁ በአጋጣሚ የማህፀን በር ጫፍ ካንሰር ነፃ ምርመራ ለእህቶቻችንና ለእናቶቻችን እያደረግን ስለሆነ አገልግሎቱን መታችሁ እንድትጠቀሙ በሚል እናስተዋውቃለን። እነዚህ ላይ ትኩረት እንድንሰጥ ያደረገን ነገር አንደኛ ነገር ተላላፊ ያልሆኑ በሽታዎችን በጣም በአገሪቷ ላይ የተስፋፉ መምጣታቸው እና ደግሞ እነዚህ በሽታዎች ደግሞ እርሊ በጊዜ ስክሪን ከተደረጉና በጊዜ ትሪት ከተደረጉ ኮንትሮል መደረግ የሚችሉ በሽታዎች ስለሆኑ እነዚህን በሽታዎች ቀድሞ ስክሪን ማድረጉ አስፈላጊ ነው ስላገኘ ነው። ከዛ በመቀጠል ደግሞ ከበሽታው ጋር አብረው እየኖሩ ነገር ግን ያላወቁ ሰዎች ይኖራሉ። እነዛ ሰዎች ደግሞ በአቅም ማነስ ምክንያት እኛ ጋር መጥተው ሳይታከሙ ቀርተው ሊሆን ይችላል። ስለዚህ ይህን አገልግሎት በጎ አድራጎቱ በነፃ አገልግሎት መስጠቱ እንደነዚህ አይነት ሰዎችን ስክሪን አድርገን እንድናቅና እንዲሁም ደግሞ እርሊ ኢንተርቬን እንድናደርግም ይረዳናል። አክለውም ሁሉም የህብረተሰብ ክፍል የአገልግሎቱ ተጠቃሚ እንዲሆን መልእክታቸውን አስተላልፈዋል። ቦንጋ ገብረ ጻዲቅ ሻው ሆስፒታል የክረምት በጎ ፈቃድ ከጀመረን ወደ ወር ከ7 ቀናት ደርሷል። ዛሬ እንደቀጠለ ነው። በዛም ሆኖ በተለይ እናቶችና ሴቶች ላይ ያላችሁ የማህፀን በር ጫፍ ካንሰር የነፃ ምርመራ ምንም አያስከፍል ካርዱ ላይ የማያስወጣ ህክምና ነውና አሁን ላይ ደግሞ ያ በሽታው በተባባሰ ስለመጣ መታችሁ በነፃ ተመርምራችሁ አውቃችሁ በጊዜ መድኃኒታችሁ መጀመር ከቻላችሁ መድኃኒታችሁ እንድትጀምሩ አሊያም አሁን ሳትመረምሩ እየቆያችሁ ስትሄዱ በጣም አሁን ወደ 300 ሺህ 400 ሺህ 500 ሺህ የሚፈጅ ህክምና ውስጥ እየገባን ነውና በቻላችሁት መጠን መታችሁ አገልግሎቱን እንድትጠቀሙ ነው የምንለው። ለማህበረሰቡ ነፃ የግፊት ምርመራ፣ የስኳር ምርመራ፣ የወባ ምርመራ፣ የአይን ምርመራ፣ የቆዳ ህክምና እንሰጣለንና ማህበረሰቡ በዚህ አጋጣሚ መጥተው አይቶን ህክምናውን እንዲወስድልን በጎ አድራጎታችን ተካፋይ እንዲሆን በዚህ ጥሪ ለማስተላለፍ እወዳለሁ። ደቡብ ምዕራብ ክልል በከፋ ዞን ውስጥ የቦንጋ ገብረ ጻዲቅ ሻው ሆስፒታል ላይ የክረምት በጎ አድራጎት አገልግሎት እየሰጠን እንገኛለን። ያ የክረምት በጎ አድራጎት አገልግሎቶቻችንም ደግሞ የኤችአይቪ ምርመራ፣ የስኳር፣ የግፊት ምርመራ፣ የአይን ምርመራና ምክር አገልግሎት፣ ለህፃናት የስነ ምግብ ምርመራና እንዲሁም ደግሞ ምክር አገልግሎት፣ የማህፀን ጫፍ ካንሰር ምርመራ እየሰጠን እንገኛለን። ይሄ አገልግሎት እየተሰጠ ያለው በነፃ ነው። ምንም አይነት ክፍያ የለውም። ማህበረሰባችንን ተጠቃሚ ለማድረግ እየሰጠነው ያለነው አገልግሎት ነው።
ስለዚህ ይህንን አገልግሎት ማህበረሰባችን መጥቶ እንዲጠቀም ስንል በሆስፒታላችን ስም መልእክት እናስተላልፋለን። የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት የ2018 የቡና ግብይትና ጥራት ቁጥጥር ተግባራት ላይ ባለድርሻ አካላትን ያሳተፈ የንቅናቄ መድረክ አካሄደ። በመድረኩ በቡና ጥራት ግብይትና ምርታማነት ጋር የተያያዙ ችግሮች በሚፈቱበት ሁኔታ ላይ አቅጣጫ ተቀምጧል። ዘገባው የባልደረባችን ናስር ተማም ነው ያቀርበዋል። መድረኩን በንግግር የከፈቱት የቢጣ ወረዳ ዋና አስተዳዳሪ አቶ ዳግማዊ ማሞ እንደገለጹት ቡና ለከፋ ህዝብ የማንነት መገለጫ ብቻ ሳይሆን ከማህበራዊ ህይወቱ ጋር የተያያዘ መሆኑንም አክለዋል። ቡናችን የኢኮኖሚ ዋልታ፣ የማህበራዊ መስተጋብራችን ቅመም ነው። እንደ ከፋ የከፋ ማህበረሰብ ስለ ቡና ሲያወራ ስለ ኢኮኖሚ ብቻ አይደለም የሚያወራው። ታውቁታላችሁ አብዛኞቻችሁ ቡና ሲባል በማህበራዊ መስተጋብራችን ቅድሚያ የሚሰጠው ብቻም ሳይሆን ደግሞ በቤታችን ሴቶቻችን የሙያ መለኪያ የሚያደርጉት ትልቅ ክብር ያለው ኮሞዲቲ ከመሆኑ የተነሳ ነውና እንደ ቡና መገኛነታችን በግብይት ስርዓቱ ጥራትና ምርታማነቱ ላይ ያሉ ተግዳሮቶችን መፍታት ይጠበቅብናል ያሉት ዋና አስተዳዳሪው በዚህ ረገድም የሚከተለውን ሀሳብ አንስተዋል። በእኛው ተዋናይ በምንባለው አካላት ምክንያት የጥራት የግብይት ስርዓት ማጣት፣ የእሴት ሰንሰለት ችግር፣ የምርት ስወራ፣ የመሬት ወስዶ ያለማልማት የመሳሰሉ ችግሮች የተተበተበ ለሀገርም ለአምራቹም በሚዛኑ ተገቢውን የሚጠበቅበትን ያክል ጥቅም ሳይሰጥ እስካሁን የቆየ ምርት ነው ብሎ መውሰድ ይቻላል። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ አብዱ ኡስማን በበኩላቸው በወረዳ ስላለው የቡና ሽፋንም አንስተዋል። ከፊል የጫካ ቡና እንዲሁ 9312.5 ሄክታር አጠቃላይ 42447.5 ሄክታር ቡና በ18595 አርሶ አደሮችን በማሳተፍ እስካሁን ማልማት ተችሏል። በወረዳችን ከ13 በላይ አልሚ ባለሀብቶች አሉ። 42 የቀይ እሸትና 19 የደረቅ ቡና ማበጠሪያ በድምሩ 61 የኢንዱስትሪዎችን እስከ 2018 መጀመሪያ ድረስ ማቋቋም ችለናል። በዚህ ዙሪያ ያነጋገርናቸው የመድረኩ ተሳታፊዎች በሰጡት አስተያየት መድረኩ አስተማሪና ብዙ ግንዛቤ የያዙበት እንደሆነም አስረድተዋል። ከዚህ መድረክ ያገኘሁት አንደኛ የቡና ምርት ከመድረሱ በፊት ወቅቱን ጠብቆ የባለድርሻ አካላት ውይይት በመደረጉ የተሻለ አፈጻጸም እጠብቃለሁ። ከአምናው ይልቅ ዘንድሮ ድክመታችንን አውቀን ቡና ጥራት ላይ እንደምንሰራ ያው ከመድረኩ በጣም በጥልቀት የተነሱ ሀሳቦች ስላሉ ከዛ ቀጣይ ላይ በጥራትም በብዛትም የተሻለ አፈጻጸም እናገኛለን ብለን ነው ማምነው። ይሄ ለየት ያለ መድረክ ነው። ያው ብዙ ጊዜ በቡና ዙሪያ እንሰባሰባለን። አሁን ያለው ንቅናቄው ከግባቱ ይታወቃል። የሚያምር ነው። ለምንሰራው ስራ መነሻ ይሆነናል። እናውቃለን ካለው ነገር ቡና እንዴት የተሰራ ነው፣ ከአምናው እንዴት አሻሽለን እንሰራለን የሚለውን ነገር ነው ግንዛቤ ወሰድን ያለ ነው። በሚያምር መልክ ነው። እኛም ተስተካክለን መንግስት በሚሰጠን አቅጣጫ ለመስራት ተዘጋጅተን ያለ ነው። በመጨረሻም ይህንን አስመልክቶ ተጨማሪ ማብራሪያ የሰጡን ደግሞ በከፋ ዞን ግብርና መምሪያ ቡና ሻይና ቅመማ ቅመም ዘርፍ ኃላፊ ናቸው። ከ2002 ጀምሮ የቡና ማስፋት ስትራቴጂ እውን ሆኖ በርካታ ለውጦች መጥተዋል። በሚፈለገው ለኩ ባይመጣም በርካታ ለውጦች መጥተዋል። ስለዚህ ከዚህ አንጻር 2002 የቡና ማስፋት ሲጀመር 16000 ሄክታር በታች ነበር የጓሮ ቡና። አሁን ባለንበት ቡና የጓሮ ቡና ሽፋን 227227 ሄክታር በላይ ደርሷል። በዚህም ተሳታፊ አርሶ አደሮች 104000 አርሶ አደሮች ብሏል። ከአንድ ጥማድ እስከ 20 እስከ 30 ሄክታር ድረስ ያላቸው አሉና የዛ ውጤት ነው የቡና ማስፋት። ለማዕከላዊ ገበያ የሚቀርበውን ቡና በዛን ወቅት እስከ 1800 ቶን ብቻ ነበር ከከፋ በ2002። አሁን የዛ ቁጥር እስከ 15000 ቶን ድረስ ማቅረብ የተቻለበት ሁኔታ አለ። ያን ኢቭን የአቅራቢ ነጋዴዎች 10 በታች ነበር። አሁን ባለንበት ሁኔታ ወደ 300 አቅራቢ ነጋዴዎች እነሱ የሚፈጥሩት የስራ እድል አለና ኢንዱስትሪ ቁጥርም
ወደ 9 የሚጠጋ ብቻ ነበር በጥቂት ባለሀብቶች የነበረው። አሁን የኢንዱስትሪ ቁጥር የእሸት መፈልፈያ ኢንዱስትሪ ቁጥር ወደ 126 ደርሷል። የመቀሸሪያ ኢንዱስትሪ ደግሞ 78 ደርሷል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን እየመራው አብሬያችሁ የቆየሁት ክፍሌ ዓለሙ ነኝ። ቀሪ ጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።